አድማጮቻችን እንደምን ዋላችሁ እንደምን አረፈዳችሁ ይህ ዘወትር እሁድ ከዩኒቨርሲቲ ኦፍ አልበርታ ከሚገኘው ስቱዲያችን ወይም ጊዜያዊ ስቱዲያችን ይዘንላችሁ የምንቀርበው የኢትዮጵያ ድምጽ በኤድመንተን የተሰኘው የሬዲዮ ፕሮግራማችን ነው እንደምን ዋላችሁ እንደምን አረፈዳችሁ በድጋሚ ቆይታችሁን ከኛ ጋር አድርጉ እንላለን የዛሬ ፕሮግራም አስተናጋጃችሁ እኔ አብይ ሲሆን አብሮ ኮሆስት የሚያደርገው ግርማ ታምሬ ከጎኔ ይገኛል በፌስቡክ እና በቴክስት ሜሴጆች ማስታወቂያ ለመላክ ወይም ለማድረስ እንደሞከርኩት በቃሌ መሰረት እጂ ከምን ለምትሉኝ ሰዎች ስነ ጽሁፍ ግጥም ቀልዶች እንዲሁም የናንተው ፌቨሪት ፕሮግራም የሳይንስ ፕሮግራማችን ይዘንላችሁ እንቀርባለን ለዛሬ ፕሮግራማችንን 1-4-5 ደቂቃ ስቱዲዮ ክፍት ሆኖ ስላገኘ ነው ቀደም ብለን ጀምረናል ሆፕፉሊ በጋበዝናችሁ የአብርሃም ገብረመድን ሐመልማሎ የተሰኘ ጣዕመ ዜማ እንደተዝናናችሁ ተስፋ እናደርጋለን አሁን ወደሚቀጥለው ፕሮግራሜ ቀጥላለሁ ያም የስነ ጽሁፍ ወይ ሊትሬቸር ፕሮግራም ይሆናል እነሆ ተከታተሉኝ ጽሁፉ የበውቀቱ ስዩም ሲሆን ምክር እስከ መቃብር ከአልፎ ያጁ ማስታወሻ የተቀነጨበ ክፍል 2 በውቀቱ ስዩም እንደምን ነሸገር የከሰመው ወዝሽ የሚታየው ነጥፎ እንደምን ነው ጣፎ እንዴት ነው ቀበና እስቲ ድንጋይ ላጥምድ መረብ ለጣልና ይላል በነገራችን ላይ በአዲስ አበባ የሚገኙ ካፌዎችና ምግብ ቤቶች ኒውዮርክ ዴንቨር ወዘተረፈ ተብለው የሚጠሩትን ያክል በአውሮፓና በአሜሪካ ያሉ ሬስቶራንቶች ደግሞ ዱከም 4 ኪሎ ፒያሳ በሚል ተሰይመዋል የዚህ ምክንያቱ ምንድነው አዲስ አበባ ስትኖር ውጪ ይናፍቃል ውጭ ስትኖር ደግሞ አገር ቤት ይናፍቃል መኖር ማለት የማይበርድ ናፍቆት ማለት ይሆን መልመድ ይቅደም ናፍቆት ይውደም ያለምንም ደም ፌንተን መንገድ ዳር ከሚገኙ ያበሻ ሬስቶራንቶች ባንዱ ተኬ ከተባለው የቀድሞ የብሔራዊ ቡድናችን በረኛ ጋር አመሸው ሊጋብዘኝ ዝግጁ እንደሆነ ሲነግረኝ አንድ ሽሮና አንድ ያሳዱለት ቢመጣልኝ ደስ ይለኛል አልኩ ራሴን ያከኩ ይሄ ሁሉ ምግብ ምን ይሰራልሃል ገና ለገና አገር ቤት የምግብ እጥረት ስላለ ለወር የሚበቃን ያህል በልተልቴር ነው ምግቡ ሲመጣ ተኬ ካሳዱለቴ አንድ ጉርሻ ጎረሰና አላምጦ ግንባሩን ከሰከሰ እንዴት ነው ስልጠየኩት ያባቴን አውራጣት ይላል ጉደኛ ነህ ያባቴን አውራጣት በልተ ታቃለህ ምን መሰለህ ልጅ ያለው ማታ ያባቴን እግር ማጠብ ነበርብኝ ትዝ ይለኛል ያባቴ እግር በጣም ቀጭን ተመሆኑ በላይ ሲበዛ ጸጉራም ነው እግሬን ጠብልኝ ከሚለኝ ይልቅ እግሬን አበጥርልኝ ቢለኝ ይሻል ነበር ወንድ ልጅ ሲወለድ ከነቃጭሉ ዱብ አለ ይባል የለ ፋዘር ደግሞ ከነገንባሌው ነው ዱብ ያለው እና እግሩን አጥቤ ስጨርስ አውራጣቱን ያስመኝ ነበር ያውራጣቱ ጣም እስታሁን ምላሴ ላይ አልጠፋም አውራጣቱ ይንዱለት ይላል አሁን ሳስበው አባቴ ምን አባቱ ቆርጦት እንደዛ እንደሚያደርግ አይገባኝም እግር የሚስም ባሪያ የመግዛት አቅም ስላልነበረው እኛን ልጆቹን እንዲህ ያስመን ነበር አየህ ልጅ ማለት እግዚአብሔር ለወላጅ የፈነገረው ባሪያ ማለት ነው በልተን ስንጨርስ ሊመክረኝ ተዘጋጀ ወደ ኢትዮጵያ የሚያስመልስ ነገር ምንድነው ያገር ፍቅር ቲያትር ቤቱን ነው አረ ስሜቱ ተኬ በመልሴ በጣም ሳቀ ምን አሳቀ አገሬ ገብቼ ከልማቱም ከግማቱም ብሳተፍ አይሻልም አልኩት በቁርጠኝነት እንደ ወንድም ልምከርህ እዚህ ብትቀር ይሻልሃል ደሞዝ ይመስል ውሃ በወራንዴ የሚመጣበት ሀገር ምኑ ይፈቀራል መብራቱ ሴታል እዚህ አሜሪካ በየቤቱ ደጅ ላይ የሚቆመው ክሪስማስ ትሪ ከአዲስ አበባ የተሻለ ያበራል ኢትዮጵያ ውስጥ ካምፖል ይልቅ ብርሌ ብዙ ስራ ይሰራል
የሰለጠነው ዓለም ጨረቃ ላይ ከተማ ለመገንባት ሲራኮት እኛ በጨረቃ ብርሃን ራት እንበላለን። በዚያ ላይ የለማኝና የጎዳና ተዳዳሪው ብዛት አይዘገንንም? እዚህም እኮ ለማኝ አለ አልኩ። የሀገራችንን መናጢ ለማኝ ከአሜሪካ ለማኝ ጋር ስታወዳድረው ሸም አይሰማህም? የዚህ ሀገር ለማኝ እንደምታየው አለቅጥ ወፍራም ሲሆን የሚለምነው ለጅም ነው። ባለፈው ቬጋስ ሄጄ ያየሁት ለማኝ ምን እያለ እንደሚለምን ታውቃለህ? ምን አለ? ወንድሞቼ ለዛሬ ሌሊት ሸሌ የምገዛበት ፍራንክ ስለቸገረኝ ጣል ጣል አድርጉልኝ። ስስቅለት ጊዜ ቀጠለ። በዛ ላይ አገሩ ውጥረት ነግሷል። አዲስ አበባ ውስጥ የሚታየው መፈክር ይዞ የሚሮጥ ወጣትና ቆመጥ ይዞ የሚያባርር ፖሊስ ብቻ ነው። አንተም ገና ኤርፖርት እንደደረስክ ነው መሮጥ የምትጀምረው። ከምርጫ ጋር በተያያዘ ብዙ ጣጣ ይኖራል። አደራ ገዢውን ፓርቲም ሆነ ጎምዡን ፓርቲ እንዳትመርጥ። ዝም ብለህ በኤፍኤም ደውለህ ለፍቅረኛ ዘፈን ምረጥ። ፌር የሆነ ምርጫ ያለው እዛ ይመስለኛል። አይ ሆፕ የጥላውን ገሰሰን ዘፈን ስትመርጥ የጥላውን ጉግሳን የሚጋብዙ ዲጄዎች እንዳልተቀጠሩ ተስፋ አለኝ። በፈገግታ ማዳመጥ ቀጠልኩ። የሀገራችንን ብቸኛ ጸጋዋ አየሯ ነበረ። አሁን እሱም እየተበላሸ ነው አሉ። በእኛ ጊዜ ፀሐይ አመለልስልስ ነበረች። አሁን ሙቀቱ አይጣል ነው። ፀሐይ በጣም ከማቃጠሏ የተነሳ የአዲስ አበባ ሴቶች እንጀራ የሚጋግሩት ጃንጥላቸው ላይ ነው ሲባል ሰምቻለሁ። እንዲያውም አንዳንዴ ሳስበው የሰማይ ኮርኒስ የተቀደደው በኢትዮጵያ አቅጣጫ ሳይሆን አይቀርም። ድሮ ሽማግሌ አያትህ እንዲመርቅ ከፈለክ የማለዳ ፀሐይ ስር ወስደህ ታሰጣዋለህ። ዛሬ የማለዳ ፀሐይ ስር ብታሰጣው ይረግመሃል። ምን ነው ልጄ አልሞት አልኩህ? እንዲህ እንደንፋሎት ዳቦ በገዛ ላቤ ከምትጠብሰኝ በግልጥ እንደ ደመራ ለምን በአደባባይ አታነደኝም? አይ ርጉም ሁን፣ ዘርህ ይማረክ፣ ቤትህ በቡልዶዘር ይፍረስ፣ ርስትህን ህንድ ይውረሰው፣ ሎተሪን አንተ ቁረጠው፣ እጣውን ግን ለጠላትህ ይድረሰው ብሎ ይረግመሃል። አበቃው። ግርማ እንዴት አየው? ቆንጆ ደስ ይላል። ቃል በገባነው መሰረት ቀልዶች ነገርም ፖትሪም እናቀርባለን ብለናልና ከቀልዱ እናስቀድም ወይስ ከግጥሙ እናስቀድም? ቀልዱን ጣል አድርግ። ቀልድ ጣል እናድርግ። እሺ ይሄ ቀልድ የአሌክስ አብርሃም የፌስቡክ ግድግዳ ላይ ያገኘሁት ነው። ቆይቷል ፕሪንት ካደረኩት እንደሚከተለው አቀርበዋለሁ። ርዕሱ ለፈጸመው ደባ ለሰራውም ግፉ እናትክን በሉልኝ በዚያ የምታልፉ ይላል። ጉዳዩን በአንድ የቆየና ሁላችሁም በምታውቁት ቀልድ እንጀምረው። ሰውየው ተሰደብኩ ብሎ ዳኛ ፊት ይቀርባል። እናም ዳኛ ከሳሽን ይጠይቁታል። ተሰደብኩ ብለሃል? እንዴታ ጌታዬ፣ በሰው ፊት እንዳልሸጥ እንዳልለወጥ አርጎ የሰደበኝ ከኔም አልፎ እምዬን እናቴን ምን ብሎ ሰደበ? አይ ጌታዬ፣ ምን ያላለኛለ? ሌላውን ግድ የለም እችለዋለሁ፣ ግን እናትህን አለኝ ጌታዬ። ባሳደገች እንዴት እናት ትሰደብ ጌታው? እንዴት ዳኛው ጉዳዩን መርምረው ውሳኔ ያሳለፉ። በወንጀለኛ መቅጫ ሕጋችን እናትህን አያስከስስም ሲሉ ለከሳሽ ቁርጡን ነገሩት። ከሳሽ በጣም ስለተበሳጨ ዳኛውን በግርምት እየተመለከተ ለማረጋገጥ ያሉትን ደገመው። ክቡር ዳኛ፣ እናትህን አያስከስስም ነው ያሉ? አዎ እናትህን አያስከስስም። በጣም ጥሩ። እንግዲያውስ ክቡር የመሃል ዳኛ እናቶትን፣ ክቡር የቀኝ ዳኛ እናቶትን፣ የግራውም እናትህን አቃቤ ሕግ ሲል ሁሉንም በስድብ አጥረግርጓቸው ወጣሉ። ታዲያ ዛሬ የሰማሁት ዜና ነው ይህን የሚያስታውሰኝ። በቅርቡ
አገር ሰላም ብለው በአሜሪካ ውስጥ በአንድ የገበያ አዳራሽ ዞር ሲሉ የስድብና የዘለፋ ውርጅብኝ የደረሰባቸው ክቡር ሚኒስትራችን አቶ ሬድዋን ሁሴን ተሳዳቢው ላይ የመሰረቱት ክስ ውድቅ ሆነ የሚል ዜና ፌስቡክ ላይ በሰፊው ተሰራጭቶ እያየን ነው። እንዴት ነው ነገሩ? በቃ እዚች አሜሪካ የምትባል ሀገር ፍትህ የለም ማለት ነው። ሌላው ቢቀር የተሳደቡትን አስረው የ14 ቀን ቀጠሮ መስጠት ማንን ገደለ? ቆይ ግን አሜሪካ ውስጥ እናትህን አያስከስስም ማለት ነው? እሺ ስድቡንስ እንችለዋለን፣ መቼስ ምን ይደረግ። ግን የገበያ አዳራሹ አንድ ደንበኛ በዛ መንገድ እንዳይገበያዩ መረበሻቸው አያስከስስም? በቃ እናትህን አያስከስስም ብለዋል አይደል? እንግዲያውስ ጉዳዩን ለተመለከተው ፍርድ ቤት፣ ለዳኛውም፣ ለአሜሪካ ሕግ አውጪ፣ ሕግ አስፈጻሚ፣ ሕግ ተርጓሚም ለኦባማም ጭምር ይህን የኃይሉ ገሞራውን ወይም የኃይሉ ገብረ ዮሐንስ ግጥም አድርሱልኝ አደራ። ለፈጸመው ደባ ለሰራውም ግፉ እናትህን በሉልኝ በዚያ የምታልፉ። ምን እናድርግ? እንቀጥል ወይስ ሙዚቃ እንጋብዝ? አንድ ሙዚቃ አድርገን እንጋብዝ። እሺ ሙዚቃ ጋብዘን እንመለሳለን። አድማጮቻችን ሙዚቃውን ነው። አድማጮቻችን ተመልሰን መተናል። በጋበዝናችሁ የይሁኔ በላይ ጣዕመ ዜማ እንደተዝናናችሁ ተስፋ እናደርጋለን። በመቀጠል ደግሞ ቃል በገባነው መሰረት የተናገሩት ከሚጠፋ የወለዱት ቢጠፋ ነው የሚባለው። ግርማ የገዙት BMW ቢሰረቅ ይሄ የዘመኑ አዲሱ መሆን አለበት። ለማንኛውም ቃላችንን ለማክበር ስንል ባስተዋወቅነው መሰረት ፖትሪ እናቀርባለን ግጥም ስላልን እስቲ ከግጥም አንድ ጀባ እንበላችሁ። ሶሻል ሚዲያ ላይ ነው ያገኘሁት። ደራሲው አልተጻፈም ወይ ልባል አልኩ ይሆናል። ምናልባት የአበረ አያሌው ሊሆን ይችላል ብዬ ገምታለሁ። ለማንኛውም ነው የነገውን የአየር ትንበያ ከመጣሽ የቢቢሲ ዜና እንዲዘገበልሽ ይላል። እውነተኛ ከሆነ የሷ ነገ መምጣት መሃል አዲስ አበባን ፀሐይ ነው የሚሞቃት። ለስለስ ያለ ነፋስ ለስለስ ያለ ፀሐይ ፈገግ ያለች ጮራ ልክ እንደሷ ጸባይ ሰሜን አዲስ አበባ ደቡብ መዳረሻ ምዕራብ ጀምሮ ምስራቅ መጨረሻ ብራ ነው የሚሆን እስከ ነገ ማምሻ። ነገር ግን ከቀረች አዲስ አበባ ዝናብ ሸገር ጨለማ ነው። ይሄ የቢቢሲ የአየር ትንበያ ነው። የነገውን የአየር ትንበያ ከመጣሽ የኢቢሲ ዜና እንዲዘገበልሽ። እውነተኛ ከሆነ የሷ ነገ መምጣት መሃል አዲስ አበባን ዝናብ ነው የሚወቃት። መብረቅ ነጎድጓድ ነው በረዶ ያዘለ የአዲስ አበባ ሰማይ ልክ እንደሷ ያለ። ነገር ግን ከቀረች አዲስ አበባ ፀሐይ ሸገር ብራ ቀን ነው። ይሄ የኢቢሲ የአየር ትንበያ ነው። ሐመሮሃ አንቺ የኔ ፀሐይ አንቺ የኔ ደመና የትኛውን ልመን የትኛውን ዜና ዛሬ ተቸገርኩኝ ነገ ካንቺ ሆና ይላል። ይህን ይመስላል። ምናልባት አንድ ኮሜዲ አዘል ጽሁፍ አንድ ሁለት አጫጭር የአሌክስ አብርሃምን እናክልበትና ወደሚቀጥለው ወደ ሳይንሱ ፕሮግራማችን ብንሄድ ምን ይመስላል? ግርማ ጥሩ ነው። ኦኬ። በነገራችን ላይ እነዚህ ሁለት አጠር ያሉ ጽሁፎች የጥምቀት አካባቢ የተጻፉ ጽሁፎች ናቸውና ጥምቀትን ሪፍሌክት የሚያደርጉ ናቸው። በየሳምንቱ ፕሮግራም ስለሌለኝ ጥምቀት ለምሳሌ ዛሬ ቢሆንና ዛሬ እኔ ፕሮግራም ካልሆነ ዛሬ ላቀርበው አልችልምና የሌላ ጊዜ ተራዬ ሲደርሰኝ ጠብቄ ስለማቀርበው ቢያልፍም ዋናው ቀልዱ ነውና ተከታተሉ እንላለን። እስቲ ትላንትን ቀንጨብ እናድርገው። አሌክስ አብርሃም ቀን ጥምቀት ላይ እናቶች እየዘመሩ ነው። አቤት ድምፃቸው ሲያምር! በዛ ላይ ለእምነታቸው ለባህላቸው ያላቸው ቀናይነት ከሲሲ ፓራራው አጠገብ ነው እንግዲህ ሰብሰብ ብለው የሚዘምሩት። አወራራጇ ሴትዮ እንዲህ አሉ።
ተቀባዮቹም ተቀበሏቸው። አንበሶቹ ከነነብሮች ናቸው ያቡዬ ናቸው ያቡዬ ናቸው። ቀጥ ብዬ ስመለከት ከእናቶቹ በላይ ከፍ ብሎ ምን ተሰቅሏል? ሜታ ቢራ ለአንበሶቹ የሚል ኳስ ሜዳ የሚያህል ቢልቦርድ፣ ወዲያ አለፍ ብሎ አንበሳ ባንክ፣ ወዲህ ጥግ አንበሳ ቢራ እየመጣ ነው። እዛ ጋር ደግሞ አንድ ታዋቂ አርቲስት ፈገግ ብሎ በእጁ አንበሳ ጫማ እንደያዘ እና ሎሚ ልወረውርባት ከጅዬ ወግ የጀመርኳት ልጅ ከተዋወቅም በኋላ ወረውረዋለሁ፣ ከወረወሩ በኋላ ምን ነው በቀረብኝ ከማለት ብዬ የት ነው የምትማሪው ስላት አንበሳ ኮሌጅ አለችኝ ኮስተር ብላ። አደን ነው እንደ የምትማሪው? አልሳቀችልኝም። አትሳቃ። የፊቷ መጨፍገግና መኮማተር ከትናንት ጀምሮ የተወረወረላትን ሎሚ ስትመጥ ያደረች ነበር የሚያስመስላት። የራሷ ጉዳይ። ለዚች ማን ሎሚ ይወረውራል? እንደውም ከዛሬ ፍቅረኛ ሎሚውን በመጠው ይሻላል። 10 የሎሚ ጤና በረከቶች የሚል መጽሐፍ ላይ ሎሚ መምጠጥ እንጂ ሎሚ መወርወር ለጤና የሚፈይደው ምንም ነገር እንደሌለ ተጽፏል። ማንበብ ሙሉ ሰው ያደርጋል ይላል። ሁለተኛውም እንዲሁ ከጥምቀት ጋር የተያዘ ነው። አጭር ነች እቺ በጣም። መቼስ ሰው መመኘት አቻውን መሻት ተፈጥሯዊ ነውና ሎሚ ውርወራው ለተቀደሰ ፍቅር ይሁን እያልኩ እንደ ጥሌ ጥንቅሹ በሎሚ ውርወራው ላይ ስህተት እንዳትፈጽሙ አስጠነቅቃለሁ ይላል። ጥሌ ጥንቅሹ የኛ ሰፈር ልጅ ነው። የዛሬ 2 ዓመት አካባቢ አነጣጥሮ ወደ አንዲት ቆንጆ አሎሎ የሚያህል ሎሚ ወረወረ። ጓ ወይኔ ልቤን ብለው ከቆንጆዋ ጎን የነበሩት ባልቴት ቁጭ አሉ። ይህስ ባልከፋ እማማ እያቃሰቱ ተነሱና ወደ ጥሌ እየተመለከቱ ምን አሉ? ተመስገን በዚህ ዕድሜም ጎረምሳ ሎሚ የሚያስወረውር ውበት ለሰጠኝ ፈጣሪ። ይህንን ይመስላል ግርማ። ምናልባት የሁለተኛውን ወደሚቀጥለው ፕሮግራም ከመሄዳችን በፊት አንድ ማስታወቂያ እናሰማና ምናልባት ሙዚቃ ጋብዘን ወደሚቀጥለው የሳይንስ ፕሮግራማችን እንሄዳለን። For the record, I'm Enoch. And I'm James. What exactly was that commotion you were causing on Wednesday between the hours of 6 and 7 p.m.? Great African music, old and new, popular and obscure. So you admit it. I've got you dead to rights. Case closed. yep, looks like we found the perps behind. Waza Africa! For the best African music from the continent and the diaspora. From 6 to 7. Wednesday evenings on CGSR. Science, rubbing it all over, like bumping a
አድማጮቻችን መጣን ከመግቢያው ሰግመንት እንደምትረዱት የሳይንስ ፕሮግራማችን አሁን መጀመራችን ያሳብቅብናል ለማንኛውም ፕሮግራማችንን ጀመርን ይሄንን የዛሬውን ፕሮግራማችን ከመጀመራችን በፊት ከአድማጭ የደረሰን አንድ ምንድነው ኮሜንት ነገር አለን ያንን እናስቀድምና ወደ ሳይንስ ፕሮግራማችን እንሄዳለን የሁል ጊዜ አድማጫችን አብነት ሽጥላ ያለፈው 2 ሳምንት ተዘራና እኔ የኢትዮጵያ የስፔስ ሳይንስ ፕሮጀክትን ወይም የህዋ ሳይንስ ጥናትን በተመለከተ ያሉትን ዴቨሎፕመንቶች ዳይግረስ ለማድረግ ወይም ወደ ኋላ ሄደን ለማየት ሞክረን ነበር ባጭሩ ተዘራ እኔን ኢንተርቪው አድርጎኝ ነበር እና ከነበረው የሰዓት ጥረት በተነሳ ብዙ ነገሮችን በፍጥነት ለማለትና በፍጥነት ለመሄድ በመገደዳችን እባካችሁ የሌላ ጊዜ ቀስ ያላችሁ በሚገባን መልኩ እንደው ቀስ ያደረጋችሁ በደንብ ሽት ያደረጋችሁ ያንዳንዱ ነገር ብታስተምሩን ብታስረዱን ተብለናል አስተያየቱን እጅግ በጣም ተቀበለናል እና መሰግናለን አድማጫችን አብነት ይሄንን ካል በኋላ የሌላ ጊዜ ያንተን ጥያቄ ቀስ ያለን ያንኑ ፕሮግራም ሙሉውን ሰግመንት ባይ ሰግመንት በተለያዩ ፕሮግራሞች እናቀርበው ይሆናል ለዛሬው ግን እኔና ግርማ ባለፈው ከሻይ ቤት በተሰራ ሃይጃክ ተደርገን ከመጣን በኋላ የጀመርነው የሳይንስ ፕሮግራም ነበረ ሳይንስ በኤንሸንት ግሪክ ሄለኒስቲክ ግሪክ እና ከዛ በፊት በፕሪሶክራቲክ ከነ ሶክራተስ ጊዜ በፊት ሁሉ እንዴት ተጀመረና ዛሬ ወዳለንበት የ21st ሴንቸሪ ሚራክል ወደሚመስል ነገር እንዴት ደረስን የሚለውን ለመዳሰስ ጉዞ ጀመረን ነበርና በዛ ነው የምንቀጥለው ዛሬ ስለዚህ የዛሬውን ፕሮግራም ወዝ ለመስጠት ያህል እስቲ እንዲህ ብለን እንጀምር እኔ እንዲህ ለማለት እወዳለሁ በ17ኛው ክፍለ ዘመን አይዛክ ኒውተን እንግሊዛዊው ማለት ነው ሰር አይዛክ ኒውተን አንድ ቀን ወደ መንገድ ያደረገ ይላል ሌጀንድ ሃዝት ላይክ ዲስ ትክክለኛው የትኛው እንደሆነ አይታወቅም አንዳንዴ ደግሞ አፕል ዛፍ ስር ቁጭ ብሎም ይባላል የአፕል ፍሬ ከዛፍ ላይ ስትወድቅ አየ ከዛ በኋላ አፕሉን ቀና ብሎ ወደ ላይ አፕሉን ዛፍ በሚያይበት ጊዜ በዛ ሞመንት ጨረቃንም ላይ ሰማይ ላይ አያት እና ዌል አፕሉ ወደ መሬት እንዲወድቅ ከሆነ ጨረቃስ ምናልባት እየወደቀች ይሆን እንዴ ብሎ ጠየቀ ይላል the answer was true ጨረቃም ሁሉ ጊዜ ትወድቃለች ነገር ግን ለምንድነው ምናልባት መሬት ላይ ማትወድቀው የሚለውን ቀጥለን ለማየት እንችላለን ኢንትረስት ካደረጋችሁ ነገር ግን ለማንኛውም መልሱ yes ነበር ይሄንን ምሳሌ ለማምጣት የተገደድኩበት ምክንያት ምንድነው ይህ ሰው ያንን ጥያቄ ለመጠየቅ በመድፈሩ ማለት ነው ወይም ያን ጥያቄ በመጠየቁና ለዛ ጥያቄው መልስ በማግኘቱ ምክንያት ዛሬ ምናቃቸው ማንኛውም ሞደርን ኢንዳስትሪዎች ሜሽኖች ኢንዳስትሪዎች አውሮፕላኖች ስፔስ ሮኬቶች ካኖኖች የጦር መሳሪያዎች ሁሉ ነገር ብዙ ምናቃቸው ነገሮች በሙሉ በዚህ ፕሪንሲፕል ነው የሚሰሩት ያ ሰው ይሄንን ከሬጅስ የሆነ ጥያቄ ለመጠየቅ ባይደፍር ኖሮ ዛሬ ላይ ደርሰን 21st ሴንቸሪ ላይ ዛሬ ፎር ግራንትድ የወሰድናቸው የቴክኖሎጂካል ዴቨሎፕመንቶችና ስፒንኦፎች ዛሬ በእጃችን ያሉትን ሁሉ ነገሮች ፎር ግራንትድ የወሰድናቸው ነገሮች ማግኘት አንችልም ነበር አንድ ብጨምርበት ማይክል ፋራዳይ መብረቅ ሰማይ ላይ እንዴት ስፓርክ እንደሚፈጠር ነጎድጓድ እንዴት እንደሚፈጠር እሳቱን ብልጭታውን ካየ በኋላ ማግኔትን በማግኔቲክ ፊልድ ወይም ማግኔት ያለበት አካባቢ ላይ የሚንቀሳቀስ ከብረት የተሰራ ሽቦ ወይም ሉፕ ወይም ኮይል በማንቀሳቀስ ከሽቦ ጋር የተያያዘ አምፖል መብራት ወይም ኤሌክትሪሲቲ መስጠት እንደሚችል ለመማር ቻለ ይህ ሰውዬ የዛን ጊዜ ያደረገው ኮንትሪቢዩሽን ተከትሎ ዛሬ ዓለማችን በሙሉ ኤሌክትሪሲቲ እንዲኖራት ኮምፒውተሮች እንዲሰሩ ቺፖች እንዲሰሩ ሲቪላይዝድ እንድንሆን ሞባይሉ ቴሌፎኑ ሁሉ ነገር እነዚህ ሁሉ ነገሮች ቴሌቪዥን ሬዲዮ ምንላቸው ሁሉ ነገሮች የነዛ ዲስከቨሪዎች ከነዛ ዲስከቨሪዎች የተነሱ ወይም የተገኙ ናቸውና ሁለቱ እነዚህ ሰዎች እነዚህን መሰረታዊ ጥያቄዎች ባያነሱ ኖሮ ዛሬ የተበነበርን እንደዚህ ከሬጂየስ የሆኑ ሰዎች ደፍረው ዶግማቲክ ከነበረ
ወይም ሁሉ ጊዜ በእምነት አካባቢ ጥያቄ አትጠይቅ አትመራመር የሚባሉ የመሳሰሉ ነገሮች በየትኛውም እምነቶች አካባቢዎች አሉ እነዛን ጥያቄዎች ትተው ከሬጂየስ ሆነው እንዲህ አይነት ጥያቄዎችን ለምን ተፈጠሩ ለምን እንዲህ አይነት ነገር ይሆናል ብለው መልስ ለማግኘት በመድፈራቸው ዛሬ ላለንበት ስልጣኔ ደርሰናል ለማለት ነው ስለዚህ ልክ ዛሬ ላይ እንዴት ደረስን የሚለውን ባለፈው ጀምረን ነበር አዮኒያ ከምትባል የግሪክ ግዛት ቅኝ ግዛት ውስጥ ሜሊተስ የምትባል ከተማ ነበረች እዛ ውስጥ ቴልስ የተባለ ሰውዬ የፀሐይ ግርዶሽን በተመለከተ የነበረውን ኦብዘርቬሽን ከተረዳ በኋላ እነዛ ሁሉ ነገሮች ዝም ብለው ራንደምሊ የሚሆኑ ነገሮች ሳይሆኑ ነገር ግን በተፈጥሮ ናቹራል ህጎች የሚሆኑ የሚከሰቱ ነገሮች መሆናቸውን ፓተርን እንዳላቸው እንደሚደጋገሙ እነዛ የሚደጋገሙበት ሳይንስ በሂሳብ ቀመር ሁሉ ሊገለጽ እንደሚችል እነዚህ ነገሮች ተከትሎ ነው እንግዲህ ሳይንሱ ወይም የዛሬው ሞደርን ሳይንስ የምንለው ነገር ከግሪክ ሀገር እያደገ የመጣው ለማለት ነውና በዚሁ ልቀጥል ወይስ ግርማ የምታክለው ነገር ይኖራል ነው ማክለው እንኳን ይበልጥ ለማስመር መፈልገው የሳይንስ እድገት ዋናው ለምን ብሎ መጠየቅ ኢንኩዚቲቭ ማይንድ የሚሉት ያ ነው ከሌላው ላይ የሚያደርገው እና ከግሪኩ የገለጽከው በእርግጥ ከዛ በፊትም ኢራቅ ውስጥ ሜሶፖታሚያ አካባቢ ቻይና ውስጥም የአስትሮኖሚ የስነ ህዋ ጥናቶች ነበሩ ሃይማኖት ያውን ቅርጽ ከመያዙ በፊት ማለት ነው እና የሰው ልጆች ታሪክና አመጣጥ ስንመለከተው የሳይንስ እድገት ከግሪክ በፊትም በተለያዩ ዓለማችን ክፍሎች ነበሩ ባቢሎን ኢጂፕት የመሳሰሉ ቦታዎች ኢጂፕት አሁን የፒራሚዱ እስከ 3-4 ሺህ ዓመት ነው የኢትዮጵያንም የፍልስፍና ታሪክ እንደው ያን ያህል የተጻፈ መጽሐፍን ባይኖር አንዳንዶቹን እንደማስታውሰው የሚጠይቁ ፈላስፋዎች ነበሩ ኢትዮጵያ ውስጥ እንደውም አንድ እንደ ተረት ተደጋግሞ የሚነገር ሁለት ነገሮች አሉ ለመግለጽ አንደኛው ገንዘብ ካለ በሰማይ መንገድ አለ ይሄ ከ200-300 ዓመት በፊት ይነገር የነበረ ነው አንደኛው ጽድቅን ሲያመላክት ሌላው ቴክኖሎጂ ነው የአውሮፕላን ጉዞን ነው ሌላው I think I beg to differ በዚህኛው መጽውተህ መንግስተ ሰማያት ትገባለህ ለማለት እንጂ I think የአውሮፕላን ኮንሴፕት የዛ ጊዜ ነበር አይመስለኝም to be honest trust me አለ በሰማይ መንገድ አለ ምንድነው ገንዘብ ካለ ሁሉ እንደሚቻል የማይቻለው ነገር እንደሚቻል ነው አውሮፕላን ትበራለህ ሳይሆን እንደሚቻል ለማመላከት ነው ግን የዛን ጊዜ አናስበው ይሆናል ብዬ ለማለት ይከብዳል እኔ ግን ጽድቁን ይመስለኛል በመመጽወት ደና ግድለ በወቅቱ እንዴት እንደተጻፈና እንዴት እንደተባለ የዛን አካባቢ መረጃዎችን ብናይ ለማለት የፈለጉትን እንገልጻለን ሌላ አንድ ገልጸው ምሳሌ ምንድነው ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ይሄ ኢንኩዚቲቭ የሆነ አባባለው whether ጽድቅ ኖረ አልኖረ ደግ መሆን ይሻላል ነው አሁን ይሄ ጥያቄ ነው እንዲህ ስናየው ቀላል ይመስላል ግን ፍልስፍናን የተመረኮዘ ጥያቄ ነው ማሳያ ነው እና ሰዎች እንዳመለካከታቸው ሊሆን ይችላል ልክ አሁን አንተ እንዳልከው ስለ አውሮፕላን አስበው አይደለም እንደም ግብጽ ውስጥ በአየር መሄድ በውሃ በመሬት ሳምፕል አሻንጉሊት ያግኝተዋል ያ ከ5000 ዓመት በፊት አካባቢ ነበረ ነው ያ አሁን አልተሰራም እንግዲህ የጥንቱን ታሪክ ወይም ስልጣኔ ነበር ጠፋ የሚለው ወደ ምርምር እንተዋለና ክፍል ተወዚ ላይና ወደ አንተ ለመልስ እንኳን ማለት ኢትዮጵያ በድሮ ጊዜ ለነ ግሪክ አይነት ለነ ኢጂፕት አይነት ለነ ባቢሎን አይነት ኮንትሪቢዩሽን አድርጋ ቢሆን ማለት ደስ ይለኝ ነበር እንዳንድ ኢትዮጵያዊ ነገር ግን ራሳችንን ኮምፎርት ለማድረግና ያልሆነ አዲስ ታሪክ እንትን ብለን እንትን ከማለት ይልቅ ያን ያደረከው ማለት ሳይሆን ብዙ ሰው እንዴት አይስማማ ምናምን ሊል ያ በመንፈሳዊው ትምህርት ፍልስፍና ምናምን ቃል እግዚአብሔር ምናምን በሚባለው ፍልስፍናዎች የመንፈሳዊ ፍልስፍናዎች ሊኖሩ ይችላሉ በዚህ በሴኩላር ወርልድ በዓለማዊው የምርምር የሳይንስ እንትን ግን ያደረግነው ኮንትሪቢዩሽን ቢኖር ደስ ይለኝ ነበር እንዳንድ ኢትዮጵያ አንድ ልትከስለ አሁን የኮምፒውተር አልጎሪዝም ወይም ደግሞ ይሄ 1-0 የሚለው በኢትዮጵያ ሂሳብ ስሌት ድሮ ባቂላ ያስቀምጡ የሚቆጥሩት ካሁኑ ሎጋሪዝም ሲስተም ጋር እኩል ነበር እንደውም ማንቅርብ ጊዜ ያየሁት የኢትዮጵያ የጥንት ሂሳብ ከሞደርን ኮምፒውተር ጋር አንድ አይነት ነበር አዚፍ አድጎ ለዓለም ያቀርቡት እንጂ እንደነበር ነው አንድ ነገር anyway ብዙም ማቅረብ ለመረጃዎች ያሉ አልፎ ቢት
bits and pieces here and I then. think okay ሊሆን ይችላል ግን again ቢሆን ደስ ይለኝ ነበር ዜሮ የሚለው ቁጥር እንኳን የተገኘው ከኢንዲያንስ ነው ኔጌቲቭ ነምበሮችና ስለ ፖዚቲቭ ነምበሮች የትም ቦታ ነበሩ ኔጌቲቭ ነምበሮች ዴብትን ይሄ ኪሳራን ማጣትን ለመግለጽ አሁንም ኢንዲያኖች የፈጠሯቸው ነገሮች ናቸውና I think ክሬዲት መገኘት ካለበት እነዛ ይመስለኛል I think ብዙ ሰው ላይስማማ ይችላል ግን you know ኮምፎርት እንዲያደርገን ብለን ያልሆነ ነገር ማለት ያለብን አይመስል ለማንኛውም ማለት ነው እንዲህ አይነት ተመሳሳይ ፍልስፍናዎች የሳይንቲፊክ አመለካከቱን ቀብረው ለማስቀረት የቻሉበት አኳሆንም ነበር ለምሳሌ እነ የጀመርናቸው የግሪክ እንትኖች ከመጀመራቸው በፊት በእነ አሪስቶትል ጊዜ አሪስቶትል ምን ብሎ ያስተምር ነበር በዛን ጊዜ በነበረበት ጊዜ ማለት ነው አንድ ነገር ወደ ላይ ስንወረውረው ወደ መሬት የሚወድቀው ዛሬ ግራቪቲ ምናምን የመሬት ስበት መሆኑን እናውቃለን ግን የዛን ጊዜ ምን ይል ነበር ኦብጀክቶች በሙሉ ለመሬት ይርን ማድረግ ማለት ወደ ከመሬት ጋር ዩናይት ማድረግ ዲዛየር ነበራቸው ፍላጎት ነበራቸው ይላል ያ አይደለም አንድ ነገር ዛሬም በተማርነው መሰረት ለምሳሌ አንድ ነገር የሚንቀሳቀስ ከሆነ ያ ነገር ፍሪክሽን የሚባል ነገር ከሌለው ፍሪክሽንለስ ከሆነ እና የሚያቆመው ሌላ ኮምፔል የሚያደርገው ኦብጀክት ከሌለ ወይም ሌላ የሚያቆመው ፎርስ ከሌለ ፎሬቨር ለዘላለም እንደሄደ ይቀራል እና አሪስቶትል ግን ምንድነው የሚለው ያ ኦብጀክት ስለሚደክመው ነው የሚያቆመው እና ከእንዲህ አይነት ነገሮች ተነስተን ነው ወደዚህ ወደ አዮኒያ ምንለው ወይም ለዛሬው ለሞደርን ሳይንቲፊክ አፕሮች ወይም ለሳይንቲፊክ ሜተድ ለሚባለው ነገር ለመድረስ የቻልነውና እስቲ ስለ ቴልስ ኦፍ ሜሊተስ ባለፈው የአዮኒያ የመጀመሪያው ሳይንቲስት ለማየት ሞክረናል ቴልስ ሜሊተስ የተወለደው የግሪክ ግዛት ማለት ነው ወደ ባቢሎንና ወደ ኢጂፕት ትራቨል አድርጎ ነበር ከዛ አካባቢ ነው እነዚህን አይዲያዎች ሳይንቲፊክ ኢንኳየሪ ብለን በኋላ የምናያቸው ነገሮች ለመማር የቻለውና የዛን ጊዜ ባቢሎን አካባቢ ምን ተብሎ ይታመን ነበር ዓለም በሙሉ ውሃ ነበር መጀመሪያ ማለት ነው መሬት የሚባል ደረቅ ነገር አልነበረም ብለው ያምኑ ነበር ባቢሎናውያን ማለት ነው ነገር ግን ማርዶክ የሚባል አምላክ አሉ ሰሌን አይነት ነገር ውሃው ላይ አነጠፈና ደርት አዋራ ነገር ነሰነሰበት ከላይ ያደረገበት ከዛ መሬት ወይም ደረቅ መሬት ተፈጠረ ይሄ እንግዲህ የዛን ጊዜ የነበረውን ኤርሊ አቴምፕት ወይም ሙከራ ደረቅ መሬት እና ውሃ እንዴት ተፈጠረ የሚለውን ኤክስፕሌን ለማድረግ የተደረገ ጥረት ነበር እና ባቢሎን በሄደበት ጊዜ ይሄንን ያምን ነበር ሜሊተስ ማን ነው ቴልስ ማለት ነው ነገር ግን ሲመለስ ይሄንን አይዲያ ተወና ናይል ሪቨር አካባቢ ማለት ነው እንዴት የአፈር ደለል ከውሃ አካባቢ ናይል አካባቢ ሪቨር አካባቢ እንዴት እንደሚፈጠር ካየ በኋላ ያንኛውን ማርዶክ በሚባለው የግሪክ ወይም የባቢሎኒያን አምላክ ወይም አማልክት ተፈጠረ የሚለውን ነገር አመለካከትቶ በናቹራል ሜተድ ናቹራል በሆኑ ነገሮች በኔቸር ማለት ነው እንደተፈጠሩ ለማመን ተገደደ ይላል እዚህ ጋር የምንማረው ቁም ነገር ቴልስ ኮንክሉዥን ራይት ሮንግ ነው የሚለውን ነገር ሳይሆን ኔቸርን ኦብዘርቭ በማድረግ እንዴት መማር እንደሚቻልና ወደ ትክክለኛ ወደ ሆነ ሳይንቲፊክ ኤክስፕላኔሽን እንዴት መድረስ እንደሚቻል ነው ይሄንን ነገር የተማረ ይሄንን አይነት ኦብዘርቬሽን ከባቢሎንና ከኢጂፕት ቴልስ ይዞ በመምጣቱ በኋላ ወደ ግሪክ ውስጥ ማለት ነው ለሞደርን ለሆነው አመለካከት ለምሳሌ አስትሮኖሚ ጂኦሜትሪ ምናምን ለምንላቸው ነገሮች ፈርታይል የሆነ ግራውንድ መፍጠር ቻለ እነዚህ አይነት ነገሮች ፍሎሪሽ የሚያደርጉበት የሚያብቡበትን ሁኔታ ፈጠረ ለማለት ነው እንደ ምሳሌ ያህል ከዛ በኋላ አክሳማንደር የሚባል የዚሁ የቴልስ ጓደኛ ማለት ነው the first experimental scientist ምንለው በሳይንስ ታሪክ ማለት ነው ምንድነው ያደረገው ይሄ ሰውዬ ስቲክ ወይም ዱላ አይነት ነገር መሬት ላይ በማቆም የፀሐይ ጥላ የፀሐይ ብርሃን እዚህ የቆመ ዱላ ላይ የሚፈጥረውን የጥላ እርዝመት በማየት በቀን ውስጥ ስንት ሰዓት እንደሆነ በአመት ስንተኛ ወር እንደሆነ እንዲህ የመሳሰሉት ነገሮች በትክክል
ማረጋገጥ ወይም በትክክል መስራት ችሎ ነበር ሰዓት መስራት ችሎ ነበር ማለት ነው ከፀሐይ ጥላ የፀሐይን ጥላ ስቲክ ጋር በመጠቀም ማለት ነው ከዛ በኋላ ይሄው ሰውዬ ላይፍ የተጀመረው ህይወት የሚባለው ነገር ዛሬ በሳይንሱ እንደሚታመነው ውሃ ውስጥና መድ ውስጥ ጭቃ ውስጥና ውሃ ውስጥ መፈጠሩን ያምን ነበር ነገር ግን ይሄ ነገር ትክክል መሆኑን ለመረጋገጥ ይሄ አይዲያውን 24 ሴንቸሪዎች ፈጅተውበታል ቻርልስ ዳርዊን እስኪመጣ ድረስ ማለት ስለዚህ 2400 ዓመት ፈጅተውበታል ማለት ነገር ግን የዛን ጊዜ ከ2400 በፊት ያስብ የነበረው ነገር ሳይንቲፊካሊ ትክክል መሆኑ ተረጋግጧል ማለት ነው ከዛ በኋላ ወደ ኢምፒዲክሊስ እንቀጥላለን ኢምፒዲክሊስ የግሪስ ግዛት የነበረችው ሲሲሊ ውስጥ የሚኖር ሰው ሲሆን ይሄ ሰውዬ አየር የሚባለው ነገር መኖሩን ይሄ ምን ተነፍሰው ነገር አሁን ብዙዎቻችን ስለማናየው ያለም የማይመስለን ሁኔታ የማይመስለን ጊዜ አለ አየር የሚባለው ነገር የታዩት መሽ ይታያል መሻለ የሚባል ነገር አለ ነገር ግን ይሄ ሰውዬ ምንድነው ያደረገው ከብረት የተሰራ ጀበና የሚመስል ነገር ማለት ነው አንድ አፍ ብቻ ያለው ጡት ነገር የሌለው እንደ ጀበና ማለት ነው አፍ ብቻ ያለው ነገር ከታች ቂጡ ላይ በመብሳት የተለያዩ ቀዳዳዎችን እንትን በማለት አፉን የጀበናውን አፍ ማለት ነው ከላይ አፍነው ውሃው ውስጥ ሲያሰምጡት ውሃ ይዘው ይወጣሉ ከዛ በኋላ አፍኖ ከተወጣ በኋላ ማለት ነው ወደ ላይ አውጥተን ከውሃው አውጥተን ማለት ነው ስንለቀው አውራጣታችንን አፉን ያፈንበትን ማለት ነው ውሃው አልወጣም ይላል ነገር ግን ከፍተን ከሆነ እታች ውሃ ውስጥ የሞላ ነው በእነዛ ቀዳዳዎች ውስጥ ውሃ ይወጣል ስለዚህ የመጀመሪያው ሁኔታ ላይ ውሃ ውስጥ ይላል ነገር ግን እንዳይወጣ ያደረገው ነገር ምንድነው የሚለው ነገር ኤክስፕሌን ለማድረግ የቻሉት ኦኬ ባይን የማይታዩ ውሃው በዛ ቀዳዳ ውስጥ እንዳይሾልክ እንዳይወጣ የሚያደርጉ የአየር የሚባሉ ወይም የአየር ፓርቲክሎች የሚባሉ ነገሮች ኢንቪዚብል የሆኑ ባይን የማይታዩ ነገሮች መኖር አለባቸው ብሎ ነው ይሄ አክሳማንደር የሚባለው ሶሪ ኢምፒዲክሊስ የሚባለው ሰውዬ ለመጀመሪያ ጊዜ ስለ አየር መኖር ማረጋገጥ የቻለው በኋላ ዲሞክራተስ የሚባለው የአብዱራ ተወላጅ አሁንም ግሪክ ውስጥ ማለት ነው አዮኒያ ውስጥ ከምትገኘው አንዷ ግዛት ውስጥ ማለት ነው ይሄንን አመለካከት ተጠቅሞ ኤክስቴንድ በማድረግ እያንዳንዱ የምናየው ነገር ባይን የምናየው ነገር ማተር የምንለው ውሃም ሶሊድም ሊኩዊድም ጋዝም የምንላቸው ነገሮች በጣም እያንዳንዳቸው ስንከፍላቸው የመጨረሻ የምንደርስባቸው ባይን ሊታዩ የማይችሉ ጥቃቅን ነገሮች አተምስ የሚባሉ ነገሮች አሉ የሚለውን አይዲያ ዴሞክራተስ የሚባለው ሰውዬ ከዚህ በመነሳት ነው ያመጣው ለማለት ነው በነገራችን ላይ ዴሞክራተስ የሚባለው ሰውዬ በአለም ላይ ወይም ዩኒቨርሱ ላይ መሬት ብቻ ሳይሆን ላርጅ ነምበር ኦፍ አዘር ወርልድስ ሌሎች ፕላኔቶች ሊኖሩ እንደሚችሉ የመጀመሪያ ማሳየት ወይም ሃይፖቴሳይዝ ማድረግ ወይም መላምት መስጠት የቻለ ሰው ነበር ሁለተኛው ይሄው ሰው ማለት ነው he was the first to understand the Milky Way እኛ የምንገኝበትን ወደ 200 ቢሊዮን ስታርስ አይን መሰል ስታሮች ከዋክብት የሚገኙበት ሚልክ ዌይ የሚባለውን ነገር አንደርስታንድ ለማድረግ የመጀመሪያው ሰው ነበር ሌሎች ወርልዶች ነበሩ ሲል ማለት ነው ሌላው ይሄው ሰውዬ he saw the deep connections between the heavens and man ማለት heavens ስንል ሌሎቹ የምናያቸው ሰማይ ላይ ያሉት ፕላኔቶች ከዋክብቶች ማለታችን ነው በእምነት አካባቢ እንደሚባለው ገነት ወይም መንግስተ ሰማያት ማለት አይደለምና he saw the deep connections between the heavens and man he said man is a microcosm ይል ነበር ማለት የሰው ልጅ ራሱ little cosmo ነው ይሄ ኮስሞሎጂ እንደምንለው የዩኒቨርሱን ማለት ነው ሰው ራሱ ሊትል ኮስሞ ነው ብሎ ያምን ነበር ስለዚህ እኛ በዩኒቨርሱ ውስጥ የምንኖር ከዩኒቨርሱ ጋር ራሱ ግንኙነት ያለን ኮኔክትድ የሆነን ቢንጎች ነን ብሎ ያምን ነበር ይሄ ሰው የተለየ ከሚታወቅባቸው ነገሮች I would rather understand one cause than be the king of Persia ብሎ ጽፎ ነበር ማለት የዛን ጊዜ ፐርሺያ ትልቅ ግዛት የነበረች በስልጣኔ የምትታወቅ ሀገር ነበርችና የፐርሺያ ንጉስ ከመሆን በአለም ላይ አንድ ነገር የሚሆንበትን አንዲት ምስጢር አንዲት ሳይንስ ባቅ እጅግ በጣም ደስተኛ ሆናለሁ የፐርሺያ ንጉስ እንኳን ከመሆን ይልቅ ብሎ ይል ነበርና እነዚህ ሊጠቀሱ የሚችሉ ነገሮች ናቸው ሌላኛው ዴሞክራተስ ዛሬ ዴሞክራሲ የምንለው ወርድ ከዚህ ሰው የመጣ ነው ምክንያቱም ምን ብሎ ያምን ነበር poverty in a democracy is far better than wealth in a tyranny በድህነት ውስጥ የሚገኝ ዴሞክራሲ
በአምባገነን ስርዓት ውስጥ ከሚገኝ ሀብታምነት እጅግ በጣም የተሻለ ነው ብሎ ያምን ነበርና ከዚህ ሰው የስም በመነሳት ነው ዲሞክራሲ የሚባለው ቃል ዛሬ የመጣውና ሌላኛው ይሄው ሰውዬ the prevailing religions of his time በዛን ጊዜ የነበሩት ሃይማኖቶች እምነቶች ሁሉ ኢቪል ናቸው የሚረቡ አይደሉም በአለም ላይ ነፍስና ኢሞርታል ጋድስ የማይሞቱ አማልክት የሚባሉ ነገሮች የሉም ብሎ ያምን ነበርና ወደሚቀጥለው ከመሄዴ በፊት ግርማ ጥያቄም ወይ ማስተያየት ነገር ካለ መቼም ጨርሰን አናቅም ፕሮግራማችን ሁሉ ቀን በይደር ነው የሚያደርገው እስቲ go ahead ያው ዲሞክራሲ የሚለው የህዝብ አስተዳደር ለማለት ነው እንግዲህ ስሙም ያ ቢሆን ያው ዲሞ which is ህዝብ ነው ክራሲ አስተዳደር መሆኑ ነው ሌላው ግን ሳይንስን በመናወራበት ጊዜ ከናሽናል ወይም ከምን አንፃር አይደለም እና ያን እንድትረዳልኝ ነው ከናሽናሊስቲክ አንፃር አይደለም ከታሪክ አንፃር ከነበሩት ሁኔታዎች አንፃር ነው ያ ሳይንስ እንግዲህ አንዱ ባንዱ እያለ እያደገ ነው እዚህ ደረሰው ያ እና ሃይማኖትም እንደዚህ ነው ላይክ አሁን የምናውቃቸው ኦርጋናይዝድ ሪሊጅን ቀደም የሆኑ የነዚህ ኤዥያንስ የነሱ ይቀድማል ከክርስትናም ከሌላውም ያ የመጀመሪያው ኦልደስት ሪሊጅን የሚባለው ጃይኒዝም ይባላል ኢቭን ከአይሁድነት ከክርስትናም በፊት ጃይኒዝም የሚባለው ኤዥያ ውስጥ የነበረው እና የነ ሂንዱይዝም ምናምን የሚባሉትም ነገሮች ከዛ በፊት ከክርስትናና ከጁዳይዝም በፊት ከይሁድነት በፊት የነበሩ እምነቶች ናቸው ዙርስታንም ነበር እስቲል አሁንም አለ ዙርስታን ተከታዮች አሉት እጣን ያጨሳሉ ይቀድሳሉ ብርሃንን እንደ ፈጣሪ ይወስዳሉ ልክ የቤተክርስቲያን ሴሬሞኒ አይነት ተመሳሳይ ስራ ነው ያላቸው ግን በብርሃን ነው የሚያመልኩት ለነገሩ ካመጣው አይቀር እነዚህ ሁሉ ነገሮች ኦርጋናይዝድ ሪሊጅኖች መነሻ ስፕራንግ እንዲያደርጉ የሆነበት ምክንያት ምንድነው ሰዎች ቀና ብለው ሲያዩ መብረቅ ወይም ዲዛስተር የሆነ ነገር እህል ሰብል ወይ ሰዎችን ከብቶችን የሚያጠፋ የሆነ ነገር ይመጣል እና አይዘር ከነዛ ነገሮች ለማምለጥ ወይ አማልክት ተቆጥተው ነው ብለው ለመታረቅ ጸሎትም ለማድረግ የመሳሰሉ ነገሮች እንትን ለማለት ሲባል እንዲህ አይነት ነገሮች ተጀመሩ ሌላው የሰው ልጅ ሶሻል አኒማል ነው አንድ ላይ መሆን ማለት ኮምፎርት ይሰጣል እና አብዛኛው ማሱ የሚያደርገውን ነገር ሰው ይከተላል ያን ነገር ያደርጋል እና የአክሱም ሐውልት ምሳሌ ነው አሁን የአክሱም ሐውልት የተሰራው ለራማ በጊዜ የነበረው አምላክ ራማ ነበር የሚባለው እሱ ማስታወሻ ነው የተሰራው አሁን የአክሱም ሐውልት 90 ዲግሪ ነው አት ኮርነር ኦር ሌላው እንኳን ተንቀርብ ጊዜ ብናይ ላሊበላ ቤተ ጊዮርጊስ ጣሊያን ኢትዮጵያን 5 ዓመት በያዘበት ጊዜ ያላለቀ ስራ አለ ውስጥ ኢጣሊያን ማርቨለስ ኢንጂነሮች ሊጨርሱት አልቻሉም ያንን ላሊበላ ድሮ የሰሩት ማለት ነው እና ያን ሳይገረመኝና ኢትዮጵያ ለዓለም ኮንትሪቢዩት ካደረገቻቸው ነገሮች አንዱ ማለት ነው የላሊበላ ነው ሌላው የአክሱም ያልኩነው ስነ ህንጻ ነው ላሊበላ የሚገርም ነው የአክሱሙን አሁን በእጅ ሰራ ቢባል ባሁን ቴክኖሎጂ አይቻልም ግን ያን ያህል ሰው ለምን ደክሞ ሰራው ብትል በወቅቱ ለነበረው እምነት ነው ያ እና ለማንኛውም እነዚህ ሁሉንም እምነቶች አንድ አይነት የሚያደርጋቸው ነገር ምንድነው ለምሳሌ ፀሐይ ጧት ትወጣለች ማታ ተመልሳ ትጠልቃለች ኖርዝ አካባቢ ለሚኖሩ ሰዎችም ዊንተር ሶሊስቲስ የሚባለው ጊዜ እየደረሰ ሲሄድ ፀሐይ እየወረደች ኮምፕሊትሊ እየጠፋች ትሄዳለች ከዛ በኋላ ከ3 ቀን በኋላ ማርች ምናምን እንዲህ አይነት ነገር ስፕሪንግ ምናምን የሚባለው ነገር ሲጀምር ተመልሳ መውጣት ትጀምራለች ከተደበቀችበትና እኒህ አይነት ነገሮች ሰማይ ላይ ያሉ ነገሮች ሜታፎርስ መሆን ጀመሩ ማለት የሆኑ ነገሮች ጠፍተው እንደማይቀሩ በሶላር ኢክሊፕስም በፀሐይ ግርዶሽም ከዚህ በፊት እንደተነጋገር ነው ከተከለለች በኋላ ፀሐይ ከጠፋች በኋላ ተመልሳ ትመጣለች ስለዚህ ተመልሶ መምጣት እየሞቱ ነው ብለው ያስቡ ነበር ፀሐይ እየጠፋች እየሞተች ነው እየተበላች ነው በትልልቅ የጫካ ቀበሮ በሚመስሉ ነገሮች ብለው እና ተመልሶ መምጣትን ከሞት በኋላ መነሳትን እንዲህ አይነት ተስፋዎችን ይሰጡ ስለነበሩ ነውና የብዙ ኦርጋናይዝድ ሪሊጅኖች መነሻ ቴም ወይም ሐሳብ ይሄን ይመስላል ሞተን አንቀርም እንነሳ ከሰማይ እንትኖች የምናያቸው ነገሮች ስለሆኑ
ለማንኛውም ወደ 5 ደቂቃ ነው የቀረን ስለ ፓይታጎረስ ልቀጥል እና ቆንጆ ነው ኦኬ ከዛ በኋላ ከዲሞክራተስ በኋላ ፓይታጎረስ ኦፍ ሳሞስ አሁንም ሳሞስ የግሪክ ግዛት ነበረች ይሄ ሰውዬ ብዙ የጁኒየር ወይም የሃይ ስኩል ተማሪዎች ፓይታጎረስ ቴረም የሚባለውን ሲሰሙ በጣም ያውቁታል ወይም the music of spheres የሚባለውን ላይ ሰማይ ላይ ያሉት ፕላኔቶች እንደ ሙዚቃ መሳሪያዎች ሙዚቃ አይነት ነገር የሚጫወቱት ሃርመኒ ያላቸው ብሎ ያለና በእነዚህ ነገሮች የሚታወቅ ሰው ነው ማቴማቲሻንም ነው ፓይታጎረስ ቴረም c squared is equal to a square plus b square ብለን የምንለው ለራይት አንግል ትራያንግል አፕላይ የሚያደርገው ፎርሙላ ባለቤት የሆነው ሰውዬ እና ይህ ሰው he was the first to recognize the earth is a sphere መሬት እንደ ኳስ ድቡልቡል መሆኗን ለመጀመሪያ ጊዜ ሬኮግናይዝ ማድረግ የቻለ ይህ ሰው ነበር ምናልባት እንግዲህ ከዚህ በፊት እንደተጠቀስነው መርከቦች ከሩቅ ከሆነ ወደብ ላይ ከውቅያኖስ ላይ ሲመጡ መጀመሪያ የሚታየው የመርከቡ ማስክ ወይም አፍንጫ ሲሆን ሌላኛው ቦዲው አይታይም ነበርና ምናልባት ይሄ መሬት ከርቭድ መሆኗን መጀመሪያ የሚታየው ርቀት ቦታ ላይ ይሄ አፍንጫ ወይም ማስክ የምንለው ነገር መሆኑን ያን በተመለከተ ያንን ከግንዛቤ ውስጥ በመክተት ሊሆን ይችላል ይሄንን አመለካከት ያመጣው ሌላኛው ይሄ ሰውዬ እያንዳንዱ ኔቸር ላይ ማቴማቲካል ሃርመኒ አለ ብሎ ያምን ነበር እያንዳንዱ ኔቸር ላይ ይሄ የምናያቸው ነገሮች የፕላኔቶች ጉዞ የጨረቃ መውጣት መግባት የፀሐይ ምናምን እንዲህ የምንላቸው የብዙ ነገሮች ናቹራል ፌኖሜናን በማቴማቲክስ በሂሳብ ቀመር መገለጽ ይችላል ብሎ ያምን ነበር እና ይሄ ሰው የሌላኛው he was the first to use the word cosmos ማለት ይሄ ኮስሞሎጂ የምንለውን ዛሬ ዩኒቨርስ የሚለውን ነገር ለመግለጽ የምንጠቀምበትን ኮስሞስ ሚለውን ኦርደርድ ወርልድ ሰው ሁሉ ኬኦቲክ ነው ዓለም በተለይ መሬት ኬኦቲክ ነች ሰማይ ግን አማልክት ስላሉባቸው ወይም እንደ አማልክትም ያዩዋቸው ስለነበሩ ፕላኔቶችን ሁሉ ማለት ነው ፀሐዮችን ጨረቃዎችን ሁሉ እነዛ ፕሪስቲን ቆንጆ የሆኑ ነገሮች ናቸው መሬት ግን ሜሲ የሆነች ነገር ናት ብለው ያምኑ ነበርና ይሄ ሰውዬ ኖ ዩኒቨርሱ በሙሉ ኦርደርድ ወርልድ ነው ኦርደር ያለው ነገር ነው ሃርመኒ ያለው ነገር ነው ብሎ ኮስሞስ የሚባለውን ቃል ለመጀመሪያ ጊዜ ለመጠቀም የቻለ ይሄ ሰው ነበር በመቀጠል ይሄው ሰው the world can be understood by pure thought ብሎ ያስብ ነበር በዛሬ ሞደርን ሳይንስ ተቀባይነት እንዳይኖረው ከሐሳቦቹ መካከል ይሄኛው ተቀባይነት አልነበረው ምክንያቱም በማሰብ ብቻ ዝም ብሎ ሪያሊቲን ወይም ኔቸርን አንደርስታንድ ማድረግ አይቻልም ኤክስፐሪመንት ኦብዘርቬሽን የሚባሉ ነገሮች ያስፈልጋሉ ለዛ ነው የቀደሙት ፈላስፋዎችና አሪስቶትል ቅድም የጠቀስናቸው ሰዎች ለምሳሌ ዲዚዝ የሚባለው ነገር የሚመጣው በሽታ በሚያመጡ ተዋሲያን ሳይሆን በዴመንስ ወይም በሰይጣን ወይም ባጋንንት ነው ብሎ ያምን ነበር እና ልክ እንዲህ አይነት ጀንክ የሆኑ አይዲያዎች ማለት ነው ዛሬ the germ theory of disease የሚባላል በሽታዎች በሙሉ በባክቴሪያ በጀርም እንደሚመጡ ማንንም ሰው የሚስተው አይደለም የተረጋገጠ ነገር ነውና ልክ በማሰብ ብቻ አንደርስታንድ እናደርጋለን ኔቸርን ሪያሊቲን ብለን ብናስብ እንዲህ አይነት ሮንግ የሆኑ ጀንክ አይዲያዎችን ሁሉ ይዘን መሄድ እንችል ነበርና ከሞደርን አመለካከት ተቀባይነት ከሌላቸው የፓይታጎረስ አይዲያዎች መካከል አንዱ ይሄ ነው ለማለት ነው ዶክተር አብይ መጠየቅ ፈቀደ እሺ የፓይታጎረስ ቴረም ትራያንግል 180 ዲግሪ ነው ያለው አይደለም yes በሶስት ዳይሜንሽን ግን ትራያንግል 270 ዲግሪ ሁሉም ጋር 90 ዲግሪ አለ ያ እንዴት ሊሆን ይችላል የትራያንግል 180 የውስጥ አንግል ድምሮቹ 180 ይሆናሉ የሚለው ፕሌን ላይ ሲሆን ነው ሁለት ዳይሜንሽን ላይ ያለው ሲሆን ነው ይሄ ዩክሊዲያን ጂኦሜትሪ ይባላል ከዚህ ውጪ ያሉት ማለት ነው ፕሌን ላይ ካልሆነ 3 ዳይሜንሽን ላይ ከሆነ ግን የውስጥ አንግሎቹ ተደምረው